ማነሽ ምን ነው በእናትሽ ምን ነው ግፍ እኮ የሚባል ነገር አለው ልታስብ ይገባል እዚህ ላይ ተወቅጫለሽ ወይ ማዘርዬ እርጉዝ አይደለም አያገባኝም እርጉዝ የምትሉት ነገር እኔ ስለናንተ እርግዝና ምን ያገባኛል ሲጀመር አንቺ ገና ለማርገዝ ስታስቢ ማዘርዬ ምን ይመስሎታል ላረግዝ አስቤያለሁ ተብሎ አይማከርም ይማከራል ለምን እንዳረገሽ ታውቂያለሽ ጀላሻ ቤቱ ተመቸሻ ምን ታረጊ በቃ እቺን በመታከል ይዛ ህንም ያልቤት ይዘሽ ትኖሪያለሽ እንዴት አታረግዣ እንጂ ምን ሆኖ ነው ማዘር በሰላም ነው እንዴ አዎ ሰላም ትላንት እርሶ ሲወቅቱ ስላየው የተወሰነሽ ገብስ ቤተሰብ የሚያዘጋጅልኝ ስለሌለ ላዘጋጅ ብዬ ነው ሲጀመር እኔ በወቅት በገዛ ቤቴ ነው አንቺ ግን ለመውቀት ስታስቢ ራሱ ማዘር ምን ይመስሎታል ገብስ በወቅት ነው ተብሎ ይማከራል ይነገራል ግን አትናገሪ ንቀት አለሽ ከመቼ ወዲህ እንዴት ከመቼ ወዲህ ማንም ሰው አከራይቶ ተከራይቶ ሲኖር እንደዚህ አይነት እኔ ስለማንም አያገባኝም እኔ ነኝ ስለማንም አያገባኝም ማወቅ ያለብሽ ደግሞ እኔ ወቀት ይችላልሽ ደግሞ በወቅት ምን ይዘጋ ጨርጭ ደልድዬ ከላይ ቁጭ አድርጌ ነው የወቀጥኩት አይደለም እሺ ይቅርታ አረ በዛ እንቅርት ይውጣብሽ እኔ አንቺ ነይ ሰሚ አሁን እኔ ኑሮን አልቻልኩት ሁኔታውን እንደማይሽ ደግሞ ነፍሰ ጡርም ነሽ ትንሽ ቆይተሽ ውሃ መብራት አልችልም ስለዚህ ከዚህ ወር ጀምሮ 10,000 ብር የቤት ኪራይ ጨምሬያለሁ ምን 10,000 ብር ጨምሬያለሁ እንዴት ነው በአንዴ 10,000 ብር የምንጨምረው ምን ሆነዋል ማዘር ተስማማሽ መክፈል ካልተስማማሽ ወደቅ ማለት ነው መልስ እንዳሰጪኝ ገናትና አንቺ እኔ ነው የምገላምጪው እውነት እንዴ ምኑን ለኩሰውት ነው ወይኔ ይበራው የለ እንዴ ይሮጠው የለ እንዴ ወዴት ነው ሽንት ቤት እንዴ አንተ ትልቅ ሰው አይደለ እንዴ አይሰማም እንዴ ከነጋ ስንቴ ነው የተመላለስከው አሁን እኮ ቢያንስ ለሶስተኛ ጊዜ ነው አታፍርም እንዴ አዎ አሙኝ ነው ትንሽ እድርዛ ምን ያማሃል እንዴ እየመረጣችሁ ብሎ ዝም ብሎ እኮ ስለደላ ቤት ስለተመቸ የተገኘው አይበሰበስም ኧረ መለስ በል ስማ ካልሆነ ደግሞ እዛ ቤታችሁ መጠቃቀም ያለባችሁን ተጠቃቅማችሁ አንድ ያውጣታችሁ ደፋ አድርጉ ና ያረ ምን ጉድ ናችሁ እናንተ ምን ጉድ ናችሁ ስለያዘኝ ነው እደዛ ምን ይዛል ስማ እዚህ ሰፈር ውስጥ እኮ በሳምንት 2 ጊዜ የማስመጥጠው ሽንት ቤት እኔ ነኝ እንዴ ለምን ማይሆን ስም ታሰጡኛላችሁ ፈሩ እንጂ ዛሬ እኮ ነው 2 የወጣሁት ኧረ ምን 2 ሶስተኛ ነው 4ኛ በነገራችን ላይ ነግራሃለች ባለቤት አልነገረችህም አልሰማኋትም ለማንኛውም ብር ጨምሬያለሁ ያረ በእናትህ ሂድ ምን ጉዶች ናቸው እነዚህ እንደው ሰላም ነው እግዚአብሔር ይመስገን እንደዚህ ሆነሽ ዛሬ ቤት ሸለም እንደዚህ አይ አለ ለእንቅስቃሴ እንዲሆነኝ ብዬ ነው በእውነት እንድንቀሳቀስ ብዬ ነው ያው ዝም ብዬ ተቀመጥኩ አይደለም የበረታው አዎ ውሃ ቀዳችሁ እንደ ቅድም መታ ነበርኩ ቀዳችሁ አይዞሽ እሺ አባ አመሰግናለሁ እሺ ኧረ እባክሽ ነው እንጂ ኧረ እባክሽ መጣው ማነሽ ስሚ ደጅ መጥረግ የቤት ኪራይ ያስቀንሳል ብለሽ አስበሽ ከሆነ አላደርገውም አይቀንስም ቃሌ ነው ያንን ባልሽን ጥሪ ወይ ከሰው ጋር ነው ማለት ከሰው ጋር ምን አይነት ሰው ከጓደኛው ጋር እውነትሽ ነው እሺ ጭራሽ ብላችሁ ደግሞ ጓደኛ ምናምንም እያመጣችሁ ነው ማለት ነው ለኔ አይነገረኝም እንግዳ ልናመጣ ነው ሰው ሊጠይቀን ነው ይምጣ ወይ አይባልም ፍቃድ አይጠየቅም ደውሎ እኮ ከቤት እንዳትወጣ እየመጣው ነው ፈልጋለሁ አለኝ ለምንድን ነው የሚመጣው ምን ጉዳይ አለው እንዴ ከአንቺ ጋር የተነጋገራችሁ ነገር ነበር ከእኔ ጋር ምን ይነጋገራል እንዴ በቃ አከራይ አይደለም ምን አስር ያመላልሰዋል ሰው ቤት በነገራችን ላይ መቶ ግን የቤት ኪራይ ጨምራለሁ ምናምን ቢል ድንቡሉ አልጨምርላት አንቺ ምን እያደረግሽ ነው ተከራዮቹ አንተ ዝም ብለህ እዛ ካፌ ላይ ንጥቅ አታድርገኝ ምን አደረኩ መውጫ መግቢያ እያሳጣሽ ተመስሎ እየጨመርሽ አይደለም እንዴ አንቺ ስለዚህ ቢጨምር ይችላል ነው የምትለው አይደለ ስለዚህ ይጨምር መጨመርስ አንድ ነገር ነው ልቀቁ እንዳለ ነው ማነውና ነው እሱ ሆኖ ልቀቁ የሚለው ሆነት እኔ መጨመር ምናምን የሚባል ነገር እኔ ልሞት ነው የምለው ያረዛ እንዴት ብሎ ቢናገረኝ አይነስቡን ነው ማጠፋው እንዴት ብሎ ቃል እንዲናገረኝ አልፈልግም እኔ ከድሮ ጀምሮ ይገርማል ሰው ይወጣልኛል እንደው ክፉ ነገር አይገጥመኝም እኔ አንተን ያገኘው ሰው ክፉ አይንካ ያው በስልክ እንዳጫወትኩ አዲሷን ፎቅ ምናምን ጀምሮ አንተ ይሙላል ለምን መሰለኝ ትክክል እኮ ነው በፎቅ ላይ ፎቅ ይጨምርልን መልካም እኮ ነው አንተ ይለፍልህ ፈጣሪ ልቡን አይቶ ሰያው ፎቅ ሰራ ታድለ ጎበዝ ይሙላል በጣም ጎበዝ ጀግና እንትን ምን መሰላችሁ ምንድን ነው እኔ ልጨነቅ ምንድን ጨነቀ ምንድን ነው መሰላችሁ ነገር ምንም ችግር የለውም ምንድን ነው
ምን መሰላችሁ ለዛ ለፎቁ ማሰሪያ ትንሽ እጅ አጣ። እኔን ይጠረኝ። ቤት ኪራይ ላይ ጨምር አይዞህ አትጨነቅ። ምን ያስጨንቃል? ያለ እኮ ነው። አሁን ከባድ ነው ፎቅ መስራት ከባድ እኮ ነው። አንተ ጎበዝ ሆነህ ነው የተባረክ እኮ ነው። አንተ ሆነ ብሶ አይሰራ አንተ ምን መሰላችሁ ይሄን ቤቱን በቃ አልፈልግም ነበረ ግድ ስለሆነ ሸጥኩት። ፎቁማ ገና አላለቀም። ይሄን እናንተ የምትኖሩበትን ቤት ሸጥኩት ከነሙሉ ግቢው። ያው እጅ አጥሮኝ ሸጥኩት። እኛስ ምን እንሆናለን? እናንተ ትነጋገሩና ከገዢዎቹ ትነጋገሩና ምናልባት እነሱ እኮ ሊፈቅዱላችሁ ይችላሉ። እንዴት ነው ሊፈቅዱላችሁ ይችላሉ? አሁን ባላችሁበት እንድትቀጥሉ ሊያመቻቹላችሁ ይችላሉ። ግን እኮ ይማከር ነበር ማማከር ነበረ። ያው የሆነ ጊዜ እኮ ጠይቄያለሁ። አቅም የለንም ግዛት ምናምን ስላላችሁን በቃ እኔ ስላጠረኝ ነው። እስኪ ልደውልላቸውና ገዢዎቹን ጭካኔ እንደው ባይሆን ቀነስ አድርገህ እንዳከራየህ ብትነግርልን አይደለም? ጭካኔ ቀነስ አድርገህ እንዳከራየህ ብትነግርልን ጥሩ ነው። እንደዚህ ደርሻለሁ ነው በቃ ይማከር ነበር ብታምጡ። እንዴት ዋላችሁ? እንዴት ዋላችሁ? አንቺ ምን ሆነሻል? ወደ አረን ገፍተቷ ትመጣለች። ከእንግዳ ጋር ነው ወደዛ ሁሉ ብዛ። አዎ እንግዳ ከእንግዳ ጋር ነን እኮ እኛም እንግዳ ነን። እናቴ ስልክ ተደውሎልን ማለት ለእነሱ ነው ስልክ የደወልኩላቸው። ገዢዎቹ እነሱ ናቸው። እኛ ማዘርዬ ገዛችሁት? እንኳን ሌላ ሰው